ሁለት ወንድማማቾች አብሮ ሲያነቡ አንዱ የተኛ ስለነበር እርሳስ ወደ አይኑ በደንብ ያስጠጋል። አይኑን አልከፈተም ነበር። በደንብ ሲያስጠጋም ስላልከፈተ ያስቀምጠውና ልብሱን ቀይሮ መውጣት ይጀምራል። ቼክ ያደረገ ነበር እንደምነሳ እንደማይነሳ። እሱ ግን ያኛው ከወጣ በኋላ አይኑን ይከፍታል። መከታተልም ይጀምራል። ወንድምየው ወደ መሄድበት ቀስ በቀስ መከታተል ይጀምራል። በመኪናም ገብቶ የት እንደሚሄድ ተከታትሎ ይደርስበታል። ሄዶ ተደብቆ ሲመለከት ግን ያየው ነገር አስደነገጠው። ወንድምየው የጋንግ አለቃ እየሆነ ነበርና እሱ አሁንም የተከታተለ ያለ ድንገት ከኋላ አንድ ሰው መጥቶ ያፍነዋል። ሲያፍነው ከጠረጴዛ ላይ ሲነቃ ወንድምየው ከኋላ ዞር ወንድምየውን አልጋ ላይ ተኝቶ ያለ ምንም እንዳልተፈጠረ ሆኖ ይነሳል። ወንድምየው ደግሞ ይህም ሮጦ ወደ ሻወር ክላስ ይገባና መድኃኒቱን ረስቶ እንደሆነ ያስባል። ነገሮች እንዴት እየሄዱ እንደሆነ ብዙ ክርክር በር ይከፍትለታል። በር ከከፈተለት በኋላም ያለውን ነገር ሁሉ ያስረዳል። ምንም ነገር እንዳልተፈጠረ ህልም እንደሆነ ይነግረዋል። ከዛ በኋላ ግራ ይገባል። እርሳሱንም ጠረጴዛው ላይ ሲያገኝ ይህን ነገር ለእናትየው ሊነግረው ይወስናል። ለእናትየውም ያወራታል። እናትየውም በጣም ትደናገጣለች። ይህን ነገር ሁሉን ነገር ቼክ አደርጋለሁ ብላ ትነግረዋለች። ግን ቀጣይ ወደ ጓዳ ስጠጋ እናትየው ከልጅየው ጋር እያወራች ነበር። እንድትነቀቅም እያስረዳችው ነበር እና ይደናገጣል በሚታወራው ነገር።